ሰላም በየትኛውም ዓለም የምትገኙ ወንድሞቼ፣ እኔ ምግብ ነው የምሰራው። ኬክ ባተር እየሰራሁ አሳያችኋለሁ። ቤኪንግ ፓውደር 1 ማንኪያ በትልቁ፣ ስኳር ሩብ ኩብ፣ ዘይት ሩብ ኩብ፣ 1 ኩብ ዘባዴ፣ 3 እንቁላል እና ቫኒላ ፓውደር በትንሿ ማንኪያ 1፣ ፈሳሹ ቫኒላ በትንሿ ማንኪያ ሩብ እና ደግሞ ዘይት ሩብ ኩብ፣ ስኳርም ሩብ ኩብ እና ዱቄቱ ደግሞ 2 ኩብ አድርጌ የቫኒላ ኬክ ልሰራ ነው ማለት ነው። አብረን እንስራ። ዱቄቱ በዚህ ኩብ 2 ነው ማለት ነው። ጀበን ኬሪውን በዚህ መልኩ ደግሞ ቆራርጬ ደርድሬዋለሁ። ላው ላይ ያዋሃድኩት ውዱ ላይ ይሄው እንደዚህ አድርጌዋለሁ። ጀበን ኬሪውን ቆራርጬው ማለት ነው ላው ላይ። አሁን ደግሞ ዛተሩን እናሳነሳለሁ ላው ላይ ማለት ነው። በዚህ መልኩ ዛተሩን እናሳነስና እንትን ይገባል፣ ኦቨን ውስጥ ይገባል። ኦቨኑን አሞቀዋለሁ 40 ደቂቃ። ከስር 40 ደቂቃ ከበሰለ በኋላ መብሰሉን አይቼ ወርቃማ ከለር ሲሆን ከላይ እንትን እንዳለው ደግሞ ቀይረዋለሁ ወደ ላይ። ከዛ ይበስላል ማለት ነው። በጣም ጣዕሙ ስኳር ይበዛው ምን አይል በጣም የሚመች ጣዕም ነው ያለው። ለቡና ቁርስ ለቡና በጣም አሪፍ ነው። ብዙ ጣፋጭ አይደለም። በዛ ላይ ጅብኑና እንትኑ ዛተሩ ጣዕሙን ቆንጆ ነው የሚያደርገው። ይሄ በዚህ መልኩ ያምራል። እንደዚህ ይነሳነስና ይሰራል። ይሄው የሰራሁት ኬክ በዚህ መልኩ በስሏል። አሁን ልቆራርጠው ነው። ይሄው ቆራረጥኩት። በዚህ መልኩ እንደዚህ ቆራረጥኩት። ይኸውላችሁ እንዴት እንደሚያምር። ይሄው ምርጥ ኬክ ነው የሆነው። ምርጥ ኬክ በጣም ያምራል። ማማሩን ብቻ አይደለም ጣዕሙ በስኳር ብዙ የለውም። ልከኛ ነው በቃ። ስኳር ብዙ የለውም፣ አይበዛበትም። በቃ ይበላል እና ብዙም አልተመቸኝ ቪዲዮ ስቀርጽ አለፍ እያልኩ ነው የቀረጽኩት። በሌላ ጊዜ በተሻሻለ መልኩ ቀርጬ አሳያችኋለሁ ማለት ነው። በጣም ምርጥ ነው። በቃ ብሉኝ ነው የሚለው።